በቀደምም እኔ ሄጄ ግብጽ ቤተክርስቲያን ቅዱስ ቁርባን ወሰድኩኝ። እንዴት አይነት ፍቅር አላቸው! መስቀል ሸለሙን። የኛ መስቀል ሊነጥቁን ይታገላሉ። ወደኛ አልሄድኩም፣ ምክንያቱም አይፈልጉም፣ ማየት አይፈልጉም። ይሄ በሰላም ተገንብተናል ማለት ነው። በሰላም ነው ያደግነው ማለት ነው። ስለ ሰላም የኖርነን ማለት ነው። ሰላማችን በዚህ ክርስቶሳዊ ኃይልና ጥበብ ያለበት ነው። ምቀኝነት ነው ሰላማችን? ነው ክፋት ነው? ቅናት ነው? ተንኮል ነው? የቱ ነው ሰላማችን? በትክክል አሁን የክርስቶስን ሰላም በሕይወትና በህልውና ውስጥ ለማቆየት እንዴት እድሉን አጣን የሚለው ነገር ሁል ጊዜ የምንሳቀቅበት መንገድ ነው። በተለይ እውነትን ስትፈልጉ በትርምስ ውስጥ ከቆያችሁ ያም ሰላም ነው። ነገርም ሰላም ይሆናል፣ ምቀኝነትም ሰላም ይሆናል፣ ክፋትም ሰላም ይሆናል፣ መተትም ሰላም ይሆናል። የሌላውን ሰላም በመተት ወስደው ሌላው ሲበጠበጥ እነሱ በሰላም የሚኖሩበት ምክንያት ባያቁትም የውስጥ መረበሽ የውስጥ ድቀትና ለትውልድ አኑረው የሚያልፉ ጥቂቶች አይደሉም። ከርዕዮተ ዓለም ፈለግን ሰላምን አልመጣለ። ከፍልስፍና ፈለግን አልመጣለ። ከትምህርት ቤት ፈለግን ባሰበት። ከትውልድ ፈለግን ጭራሽ ነቀዘ። ከሳይኮሎጂው ዓለም ውስጥም ፈለግን አልሆነም፣ አልመጣለ። ከዮጋና ከራምፓ ከኦሾ የተማረ የተባለው ትውልድም ፈለገ። ሲቀዣብር ሕይወቱን ሲያጣ ውስጣዊ መማቀቅን በባህሪ ውስጥ አሳደረ። መርህና የሕይወት ፖሊሲ ሳይኖረው በመዋከብ ዕድሜውን የጨረሰ ትውልድ የኛ ነው። ትዋከባለህ፣ ልጆች ያድጋሉ፣ ልባቸው ካንተ ጋር አይደለም። ትሮጣለህ፣ ይመሻል፣ ይደክማል፣ ትሮጫለሽ። በጣም ሰላም የምትገነባበት ጊዜ የለም ውስጥ የሰላም ግንባታ ጊዜ የለም። የሰላም ግንባታ ምንድን ነው ስንል ለልጆች የምንገልጽላቸው ሰላም የትን ያገኘን? አሁን እኛን በኑሯችን ውስጥ ያገኘን፣ በቤታችን ውስጥ ያገኘን፣ በእውቀታችን ውስጥ ያገኘን፣ የት ቦታ ያገኘን? እንደው ፈልጉ እስቲ። ክርስትና ሰላም ነበረ። አሁን በዘመናችን ክርስትና ጦርነት ነው። ክርስትና በፊት የሕይወት መንገድ እና ቁልፍ ሌሎች አሕዛቦች የሚፈልጉት ነበረ። አሁን ክርስቲያኑ የሌሎች አሕዛብን ሰላም የሚፈልግ ነው። ሰላምን ሳናውቀው ዕድሜያችን አለፈ። መጀመሪያ ከውስጥህ ሰላም ከሌለ ከውጭ ሰላም አይመጣም። በኪዳን ውስጥ ሊያገኘን ይፈልጋል። በብርታት ውስጥ ሊያገኘን ይፈልጋል። በሰላም ውስጥ ሊያገኘን ይፈልጋል። በአምልኮት ውስጥ ሊያገኘን ይፈልጋል። ክርስቶስ ሲፈልገን የምንገኝበት ቦታ የት? የጸለይንበት ቦታ፣ የምንበረከክበት ቦታ አለ። የምንማጸንበት ቦታ፣ የውስጥ ልቦናችንን የምንናገርበት ቦታ፣ ሐሳባችንን የምንገልጽበት ቦታ፣ በረከታችን ማጣታችንን እና የትውልድ ሐሳብ እንዲያድግ እግዚአብሔርን የምንጠይቅበት ቦታ አለ። የት ጋ ነው ያለው የኛ? እስቲ መጀመሪያ የት ነው የሚያገኘን ነው። እስላም ወንድሞቻችን በቀን 5 ሲሰግዱ አንተ በቀን 2 እንኳ መስገድ ትፈራለህ። ዕለት ውስጥ ስንንበረከክ መስገድ ስትጀምር ብዙ የአስማተኞችን ቅስም ትሰብራላችሁ። ብዙ አስማተኞች አስማት ለመማር 40 ዓመት ይጓዛሉ። 40 ዓመት ተጉዞ አጋንንት ሆዱን ነፍቶ እግሩ አብጦ መጨረሻ ላይ የሚሞት የኛው ጉድ ነው። የኛው ዝም ብሎ የለም። ትልቁ ዋጋ አምልኮት መስገድ ስትጀምር ሰላምህ ከባህሪ ውስጥ ይገነባል። የይቅርታ መንፈስ ከውስጥ ያድራል። የማገናዘብና አእምሮን የመክፈትን እድል ታገኛለህ። ክፉ መንፈስ የዘጋውን በአምልኮት ውስጥ ወለል ብሎ ይከፈትና የምትፈልገው ነገር ላይ ለመድረስ እድል ታገኛለህ። እና ስግደት ማለት መገዛት ማለት፣ ስግደት ማለት ህሊናን ለእግዚአብሔር መስጠት ማለት፣ ስግደት ማለት አእምሮን በሰማይ አምላክ እንዲቃኝ ማድረግ ማለት፣ ስግደት ማለት ሞገስና ጸጋ የህይወትህ ኑሮ እንዲሆን ማድረግ ማለት ነው። ስንፍና ስላደረብንና ባህላዊና ዕለታዊ ይሄ በቃ ወጋዊ ሆነን ያደግነው እኛ በዛ ውስጥ በማደጋችን ዛርና ውቃቢ አምላክ እስኪባሉ ድረስ ጊዜ ያገኙ።
በአንድ ትውልድ 2 ትውልድ ወደ ኋላ 3 4 5 ትውልድ ወደ ኋላ ስትቆጥር ጨሌ አለ፣ ውቅያባ አለ፣ ዛር አለ፣ አይነጥላ አለ፣ ጠቋር አለ። እነዚህ በወግ ውስጥ ተቆራኝተው ትውልዱን ያዙት። መንፈስ አብሮ ይወለዳል የሚለው ነገር እስካሁን ለቤተ እግዚአብሔር ሰዎች አልገባቸውም። ይሄ በራሱ ሌላ ትልቅ እርግማን ነው። ስለ መንፈስ ሲወራ ምንድነው መንፈስ ምንድነው መንፈስ ይሏችኋል። ታዲያ ምንድነው የሁሉ ትውልድ የጠፋው? ለምንድነው በረከት የራቀን? ታዲያ ለምንድነው ሰላም ያጣነው? ለምንድነው ፍቅር ያጣነው? መልስ የለም። ለምንድነው የምንተሰቃየው? ለምንድነው አይናችን የሚያዘው? ለምን ትውልዱ አእምሮ አላደገም? የለም፣ መልስ የለም። መልስ የሌለው መልስ የመናፍስት ጉዳቶች መሸፈኛ ሆነናል። አሳየኝ፣ ካላሳየኝ አትፈታም ብሎ አሳስሮኝ ሄደ። ማን ይፍታኝ? ለልብህ የሚገኘው፣ ለሐሳብህ የሚገኘው፣ ለውስጥ ሕይወትህ የሚገኘው፣ ለባህሪህ ድካም የሚገኘው እግዚአብሔር ብቻ ነው። ለውስጥ ጉስቁልና የሚገኘው የብቸኝነት ድቀትህን ሞልቶ በሰላም የሚያሳድር ጭንቀትን የሚያርቅልህ እሱ እኮ ነው።